Yo guys, እንደምታዩት በኋላ እያበዱ ነው። አንድ ከጎደለ ግን ተጠያቂ እውነት አይደል? እኔ ይኸው ተጠያቂ ነኝ። Yo guys, እንደምታዩት በኋላ እያበዱ ነው እና ከኋላ ያሉት እነጃኒና አዶናይ ናቸው። ሰፈር ደርሰናል። ለስተመጨረሻ Let's go! Yo! Guys, ወደ ሰፈር ገባን አሁን። Yo! ሰላምሽን አብዝቶልኝ ጤናን ሰጥቶሽ ሁሌም ያኑርሽ ማማዬ ሚስጥር ገበናዬ ማማዬ የእናት ጓደኛዬ ማማዬ ሚስጥር ገበናዬ ማማዬ የእናት ጓደኛዬ ከላይ ሆኖ ይያየናል ይዋል እና በኢትዮጵያ ደረጃ እንደዚህ አይነት ነው ያለው ተቀምጦች ጆርሲ ቪሌጅ እየሄድን ነው ደግሞ ሌትስ ጎ Yo guys, እንዴት ናችሁ? ያው ዛሬ ያለነው ፓራዳይስ ሎጅ ነው የምንገኘው እና ከዛ እነሱ ባዘጋጁልን በሳፋሪ መኪና ያው ከተማና ጫካ ውስጥ ቱር ለማድረግ እየወጣን ነው። እሱ አብረን የምንለው የሆነ አብረን ቆይተን ነው። ሌትስ ጎ 42 ደረጃው ስሙ ነው። ስሙ 42 የተባለው ለምንድን ነው? 40 ታች ምንጮች አሉ። 42 ደግሞ ቅድም ያልኩት ደሬዎች አሉ። 42 ደሬዎች ጆርጄ ዶኮ ኤዞ ዲታያስ ከገር ማጣጣስ ያያቸው ማለት ነው። ይሄ ምንድን ነው? ይሄ እንግዲህ ድሮ ኢትዮጵያ ነው ዓለም ሲዋጋ ጋሻና ጦር ተይዞ ነጩን ፈረስ ጋልበን በጣሊያን እጅ ያልሰጠን ሰዎች ነው። ይሄ እንትን ነው የነብር ቆዳ ለብሰናል። አሁን ያለነው ያው 42 የሚባል ደረጃ አለ አርባ ምንጭ ውስጥ እና ወዴት እየሄደ ነው? በዚህ ጋር ብዙ ደረጃዎች አሉ ማለት ነው። በሱ ጋር አቋርጠን ወዴት ነው? ወደ አርባ ምንጭ ሐይቆች አሉ። 40 አይነት ምንጮች አሉ። እያንዳንዳቸው ነው ግን እንቆጥራቸዋለን። ከዛ አንድ ከጎደለ ግን ተጠያቂ እውነት አይደል? እኔ ይኸው ተጠያቂ ነኝ እና ይኸው ተጠያቂ አለ። እሱ አለ እጠየቃለሁ ብሏል። እያንዳንዷን እንቆጥር ያሳያቸዋል። እና እስኪ ደረጃው በጣም ረጅም ነው። በጣም ስንት ደረጃ ነው? 4680 1680 ደረጃ ማለት አንድ ሁለት ተብሎ
ግን ከዛ በላይ ነው። አሁን የመጣነው ለአንድ ሸበል ይሄ ምንድን ነው? እንግዲህ ድሮ ኢትዮጵያና ጣሊያን ስንዋጋ ጋሻና ጦር ተይዞ ነጩን ፈረስ ጋልበን ለጣሊያን እጅ ያልሰጠን ሰዎች ነው። ይሄ እንትን ነው ቆዳ የነብር ቆዳ ለብሰናል። ያው ጋይስ እንዴት ናችሁ? ያው ዛሬ ያለነው ፓራዳይስ ሎጅ ነው የምንገኘው እና ከዛ እነሱ ባዘጋጁት በሳፋሪ መኪና ያው ከተማና ጫካ ውስጥ ቱር ለማድረግ እየወጣን ነው። እሱ አብረን የምናየው ይሆናል። አብረን ቆይታ እንደምንኖር ታስባለሁ። ሌትስ ጎ 42 ደረጃ ስሙ ነው። ስሙ 42 የተባለው ለምንድን ነው? 40 ታች ምንጮች አሉ። 42 ደግሞ ቅድም ያልኩት ድሬዎች አሉ። 42 ድሬዎች ጋይስ እንደምታዩት ከኋላ እያበዱ ነው እና ከኋላ ያሉት እነ ጃኒና አዶናይ ናቸው። ሰፈር ደርሰናል። ለስተመጨረሻ ሌትስ ጎ ጋይስ ወደ ሰፈር ገባን። ሰላምሽን አብዝቶልኝ ጤናውን ሰጥቶሽ ሁሌም ያኑርሽ ማማዬ ሚስጥር ገበናዬ ማማዬ የእናት ጓደኛዬ ማማዬ ሚስጥር ገበናዬ ማማዬ የእናት ጓደኛዬ አሁን ደግሞ ያለነው ማለት ነው አሁን ከላይ ሆነ እያየናት ነው። ይዋል እንዴት እንደምታማ እና በኢትዮጵያ ደረጃ እንደዚህ አይነት ነው ያለው ከተሞች ግን ማለት ነው በምትሄዱ ይኸው እዛ ጋር አልኩን ምናምን እዚህ ጋር ከተማዋን እንዴት እና አሁን ያለነው ዶርሲ ቪሌጅ እየሄድን ነው ደግሞ ሌትስ ጎ ያው ጋይስ እንዴት ናችሁ? ያው ዛሬ ያለነው ፓራዳይስ ሎጅ ነው የምንገኘው እና ከዛ እነሱ ባዘጋጁት በሳፋሪ መኪና ያው ከተማና ጫካ ውስጥ ቱር ለማድረግ እየወጣን ነው። እሱ አብረን የምናየው ይሆናል። አብረን ቆይታ እንደምንኖር ታስባለሁ። ሌትስ ጎ 42 ደረጃ ስሙ ነው። ስሙ 42 የተባለው ለምንድን ነው? 40 ታች ምንጮች አሉ። 42 ደግሞ ቅድም ያልኩት ድሬዎች አሉ። 42 ድሬዎች
ዶርዜ፣ ዶኮ፣ ኤዞ፣ ዲታ እያልክ እስከ ገገ ማጣጣስ ያያቸው ማለት ነው። እያንዳንዳቸው ንጉስ ይህ እንግዲህ ድሮ ኢትዮጵያ ነው ጣሊያን ስንዋጋ ጋሻና ጦር ተይዞ ነጩን ፈረስ ጋልበን ለጣሊያን እጅ ያልሰጠን ሰዎች ነው። የነብር ቆዳ ለብሰናል። አሁን ያለነው ያው 42 የሚባል ደረጃ አለ አርባ ምንጭ ውስጥ እና ወዴት እየሄደ ነው? በዚህ ጋር ብዙ ደረጃዎች አሉ ማለት ነው። በሱ ጋር አቋርጠን ወዴት ነው? ወደ አርባ ምንጭ ሐይቆች አሉ። 40 አይነት ምንጮች አሉ። እያንዳንዳቸው ነው ግን እንቆጥራቸዋለን። ከዛ አንድ ከጎደለ ግን ተጠያቂ እውነት አይደለም። እኔ ይኸው ተጠያቂ ነኝ እና ይኸው ተጠያቂ አለ። እሱ አለ እጠየቃለሁ ብሏል። እያንዳንዷን ቆጥሬ ያሳያቸዋለሁ። እና እስኪ ደረጃው በጣም ረጅም ነው። በጣም ስንት ደረጃ ነው? 42 1680 ደረጃ ማለት አንድ ሁለት ግን ከዛ በላይ ነው። አሁን የመጣ ነው ለአንድ ሺህ እንግዲህ ድሮ ኢትዮጵያ ነው ጣሊያን ስንዋጋ ጋሻና ጦር ተይዞ ነጩን ፈረስ ጋልበን ለጣሊያን እጅ ያልሰጠን ሰዎች ነው። የነብር ቆዳ ለብሰናል። ያው ጋይስ እንዴት ናችሁ? ያው ዛሬ ያለነው ፓራዳይስ ሎጅ ነው የምንገኘው እና ከዛ እነሱ ባዘጋጁልን በሳፋሪ መኪና ያው ከተማና ጫካ ውስጥ ቱር ለማድረግ እየወጣን ነው። እስኪ አብረን የምንለው ይሆናል። አብረን ቆይታ እንደሚኖር ታውቃላችሁ። ሌትስ ጎ 42 ደረጃው ስሙ ነው። ስሙ 42 የተባለው ለምንድን ነው? 40 ታች ምንጮች አሉ። 42 ደግሞ ቅድም ያልኩት ደሬዎች አሉ። 42 ደሬዎች ዶኮ፣ ኤዞ፣ ዲታ እያልክ እስከ ገገ ማጣጣስ ያያቸው ማለት ነው። እያንዳንዳቸው ንጉስ